ለፖሊስ አልተናገረችም እንደምትወደኝ እንደምታፈቅረኝ አውቃለሁ ብለህ ዱባይ ላይ የተናገርከው ሰውዬ እዚህ ጋር አትወጋትም ልል አልችልም። እዚህ ጋር አትወጋትም፣ አትደበድባትም፣ አታሰቃያትም ልል አልችልም። ስለዚህ ሪያሊቲውን ነው የምነግርህ። አንተ መርዝ ነህ። አውሻይን አድርጉ። ችግሩ ደግሞ ምንድን ነው? ውክልና የሰጠው ለሷ ለምን ሰጣት ውክልና? እውነት አንተ ለአንተ ጥሩ ሴት ባትሆን፣ ለአንተ መልካም ሴት ባትሆን ያንተን ባንክ አካውንት ውክልና ለሷ ትሰጣለህ? ትሰጣለህ ወይ? ትሰጣለህ? ቤት በኩል ነው የምትሰጣት። አትሰጣትም። ሶሻል ሚዲያ ላይ ብዙ ጊዜ ስታንቋሻት ነው የምናየው። አትሰጣትም። ስለዚህ አሁን ምንድን ነው የሆነው? ትራፕ አርጋታል። የምትወዳት መስለ ይቺን ልጅ ቀርበ ከአዶናይ ጋር አባልተ ሶሻል ሚዲያ ላይ ስሟን ብትንትን ወጥቶ አፈር እንድትገባ ነው የፈለገው። ያ ነው ያንተ ፕላን። ያንተ ፕላን ያቺ ናት። በቃ እኔ ጥሩ ሰው ብዬ ራሴን በጥሩ ነገር አድርጌ የእሷን ነገር አፈር ከድሜ ከትቼው እሷና አዶናይን አጣልቼ ሶሻል ሚዲያ ላይ ቴክ ኦቨር አደርጋለሁ ብለህ በስትራቴጂ የምትመጣ አውሬ ሰው እንዳንተ አይቻላቅም። ለምን? በእኔ ላይ የሰራው ነገር ስላለ ራስህ አስልከ አስደውለ ዘመዱ ነኝ ብሎ ደውሎልኝ ይሁን ይሄንን ነገር ፕሊዝ ተብዬ ያደረግኩትን እኔን እንደ ጠላት ያሳየኛል። ስለዚህ ይሄ ልጅ የሚያደርገው ነገር በጣም የተረገመ ነው። በአደባባይ በመኪና እንደገጫት ራስህ ተናግረሃል። በአደባባይ የሚገጭ ለብቻቸው ሲሆኑ አስቡ። አሁንም ዊክነሱን ታውቃለህ። ለብቻቸው የሚደዋወሉበት ስልክ አለ። ራሱ ነው ማቤት ያወጣው፣ ጆከር ቤት አውጥቶታል። ለብቻው ማንም የማያውቀው የሚደዋወሉበት። ይሄን ማን ያደርገው? ጆን ዳንኤል። ከማን ጋር እንደሆነ ከአዶናይ ጋር እንደሆነ እንደሆነች ታውቃለህ። ለምን አትተዋትም? ከአዶናይ ጋር ናት አይደለ? ከአዶናይ ጋር እንደሆነች አገር ያወቀው ዓለም ያወቀው ጉዳይ ነው። ለምን አልተውካትም? አንተም የራስን ልጅ አደባባይ አይደል እንዴ? ስሙን እንኳን አላውቀውም ያልክ የገዛ ልጅ አሁን ይቺን ልጅ ወዳሃት አይደለም፣ ወዳሃት አይደለም። ይቺን ልጅ አልወደድካትም። ስለወለደችና ሰው ሼም ስላስያዘ ለዛ ነው እንጂ ስትመጣ ራሱ እንደመጣች እንዴት ሆነ እንደ ስም አብረን ነው የምናወጣለት ችግር የለው ምናምን እያልክ ነው የምታወራው። የሴት ክብርን